ደስ የሚል ህይወት የሚባለው ቪላ ቤት ላይ ስለኖሩ የብዙ ፎቆች ባለቤት ስለሆኑ የፈለጉትን ያክል ብር ስለቆጠሩ የፈለጉትን አይነት ምግብ ስለተመገቡ ሳይሆን ደስታ የሚገኘው ደስታ ልብ ሰላም ሲሆን ነው የሚገኘው። ልብ ሰላም የሚሆነው ደግሞ ሰላሙን ሲያገኝ ነው። የልብ ሰላሙ በተውሂድ ነው። አላህን በመውደድ አላህን በመፍራት በአላህ ብቻ በመብቃቃት። ታዲያ ትክክለኛ እውነተኛ ቋሚ ደስታ የፈለገ ሰው የሚያገኘው በአላህ በማመን በተውሂድና መልካም ስራን በመስራት። ተውሂድን በሚገባ የተረዳ ልብ ውስጥ ያሰፈረ የሞላ ሰው ሁሌ በህይወቱ ተረጋግቶ መኖር ይችላል። የተለያዩ የሚረብሹ የሚያሸብሩ ነገሮች እንኳ በበዙበት ዘመንና ሀገር ላይ ቢኖር እሱ ይረጋጋል። በኢማኑ ልክ በተውሂዱ ልክ አላህ ሰላም ይሰጠዋል። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن ይላል አላህ ተባረከ ወተዓላ። እነዚያ ያመኑ በአላህ ብቸኝነት ያመኑ ኢማናቸውን እምነታቸውን በሽርክ ያልቀላቀሉ ያልበከሉ እነሱ የተሟላ ሰላም አለላቸው፣ መረጋጋት አለላቸው ይላል።